ኢራን አደገኛ ሚሳኤል አወጣች። ሚሳኤሉን የሚያቆመው የአየር መከላከያ ዘዴ የለም። በኢራን ይደገፋሉ የሚባሉት የሁቲ ታጣቂ ቡድኖች የእስራኤልን የአየር ማረፊያ ካጠቁ በኋላ ኢራን አደገኛና አዲስ ሚሳኤልን አስተዋውቃለች። ቃሲም ባሲር የተሰኘው አዲሱ የኢራን ሚሳኤል የእስራኤልን ብቻ ሳይሆን የአሜሪካንን የአየር መከላከያ ዘዴዎች ጥሶ መግባት የሚችል ነው ተብሏል። እስከ 1200 ኪሎ ሜትር ድረስ መጓዝ የሚችለው ሚሳኤሉ በኤሌክትሮኒክ ውጊያ የማይወድቅ መሆኑም ተረጋግጧል። ሚሳኤሉ የእስራኤልን የአየር መከላከያ ዘዴዎች ብቻ ሳይሆን እስራኤል በኢራን ስትጠቃ ለእስራኤል ድጋፍ የሚያደርገውን የአሜሪካኑን ተሃድ የአየር መከላከያ ዘዴንም ጭምር ጥሶ የሚያልፍ አደገኛ ሚሳኤል ነው። ያለ ጂፒኤስ ድጋፍ ኢላማውን ለይቶ መምታት የሚችለው ባላስቲክ ሚሳኤሉ ጠጣር ነዳጅን በመጠቀም የሚተኮስ መሆኑም ታውቋል። የኢራን መከላከያ ሚኒስትርም ሚሳኤሉን በመጠቀም በአካባቢው ያሉ የአሜሪካ የጦር ማዘዣ ጣቢያዎችን እንደሚመታ ይፋ አድርጓል። ኢራን አዲሱን ሚሳኤል ይፋ ያደረገችው የሁቲ ታጣቂ ቡድን የእስራኤልን ትልቁን የአየር ማረፊያ ከመታና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሁቲ ላይ ብቻ ሳይሆን ለሁቲ ድጋፍ የምታደርገውን ኢራንንም እመታለን ካሉ በኋላ ነው።